ምን አባትክ ነው በቅርብ ማብደው ዘልዛላ ኢትዮጵያን ያዋረርካት አንተ ነህ። መረን የለቀቃችሁ በየትኛው መጽሐፍ ቅዱስ ነው ጸጉር ቀጥለሽና ጥፍር ቀጥለሽ ውጭ የሚል? አንተ ወራዳ ጴንጤዎቹን ጠቅላላ አጭር ቀሚስ አድርጋቸዋል እንዴ? ቤተክርስቲያን ወዝወዝ የምትሉ አይንሽን ጨፍነሽ አፈንድለሽ አናውቅሽም እንዴ? በዓለም ላይ ተደርጓል። ነጮች እኮ ይሄን ያደርጉት ቁሞ ቀር ልትመለሚ ነው እዚያ ቦይፍሬንድሽን የምትሄጂው እንጂ ኢየሱስን ብለሽ አይደል? አንዳንዱም የሰንበት ተማሪ በኦርቶዶክስ ወንድ ለመመልመል ነው የምትሄጂው። ወንዱም ሴቷ ያችን ቆንጆዋን መቼም ድንግልና ስለተባለ ጡቷን ልትዳብስ ነው የምትሄዱ። ኢየሱስን ብለህ አይደለም የምትሄዱ። አንተ ሌባ ጥርቅሙ አረከሳችሁት። የጌታ እራት ምናምን እያልክ ትቀልዳለህ። ይታበ ለማዋረድና የምዕራባውያን ተልኮ የዘበጠሩ ኢትዮጵያ ውስጥ ይሄን ሱፍን ወጥረህ ቂጥሽን በታመታ እያረክሽ ምናምን ወራዳ ተጨባበጡ እግዚአብሔር ሰላም ተባባሉ ሲባል እኮ ጥሩ ጡትና ጥሩ መቀመጫ ያላትን ቀድመተሽ ቀዳድመ ነው ፔንቲ አብረ ቁጭ የምትለው እኮ አውቃለሁ። እኔ እኮ ገብቼ አውቃለሁ። ተሯሩጦ በቃ ያውቃል። ቆንጆ ዋጋ ነው ቶሎ ብሎ ሲገባ ቁጭ የሚል በኋላ ተቃቀፍ ይባላል። ተሳሳም ሲባል ያው እጅ ተጨባበስ ሲባል ለስለስ ያለ እጅ ነው። ጠቅጠቅ ይደራረጋል ይዞ ይሄዳል። በቃ ይሄ እኮ አንተን አሁን ማርያም አታማድድም ምናምን የምትለው ሜሪ ክርስማስ ተብላለች። አሁን በዚህ በዓለም ላይ አንዴ የሆነ ነገር ላሳይህ። አንዴ እሺ። ቡና የኢኮኖሚ ዋልታ ቡና የሆነ ነገር ለማምጣት ሄደሽ ነበር ይዘሽ አልመጣሽ። ምንድን ነው የምታሳይው? ይኸው ፎቶዬ። ቻለች ደንቆሮ መሀይም ድራሽሽን ነው የማጠፋው። ደግሞ አንቺ ብሎ ደግሞ ላሳይ አንድ ነገር ኮታታ የምን አባትክ የፎጣ ለባሽ ጎጃም እንደገብ አስረግጬ ነው ነገር አንዴ ፎጣ ለባሽ አማራ ደግሞ ይሄንን ፎጣ ይዛ ቤት መጣለች። አይታታለች ኮታታ ወይም አንድ ነገር ላሳይህ ብላ ምንድን ነገር ልታሳየኝ ነው ብዬ እጠብቅልሃለሁ። የአዲስ አበባ ልጅ ሆነች እንግዲህ ሰለጠን የተባለ ከተማ ምን ይዛል ትመጣለች? ኮተታም ጎጃሜ የሆነች ቢጥል ያለች ቆራጣ ፎጣ አንገቷ ላይ አድርጋ መጣች። ምን ደግሞ አልታየኛለ ሳይ ምንም ነገር የለም። ለካ ፎጣ ነው እንጥልጥል የመጣችው። ስትሄድ አላየኋትም። አንገቷ ላይ ታርጋ ላውቅላት ምንም አይታየኝም እላታለሁ። ፎቶዋ ትታይም አላለችኝም። ቀጥል ዳኒ። ሰላም ነው ሞጣዬ፣ እንዴት ነህ? ሰላም። ከየት ነው? ጤና ይስጥልኝ። ከፈረንሳይ ነኝ። እንዴት ነው? ሁሉ አማን? ፈረንሳይ። ብሔር ምንድን ነው ወንድማችን ዳኒ? ብሔሬ ኦሮሞ ነው። ኦሮሞ። በጣም ጥሩ። ኦሮሞማ ጥሩ ብሔር ነው። ቀጥል። የት ነው? የአሮሲ ልጅ ነው? አረ የጅማ ቡናው የአባ ጅፋር። በተለይ በጣም ነው ማደንቀ ሞጣዬ። ይወዳል። ታውቀዋለህ? አንተ ታውቃለህ? እናትህ ልብዳ እድለ ቢሱ ሰላም የስማውታ ታብታብ አድርጉ 100 ሺህ ሰላም። እድለ ቢሱ ቀጥል። አማራ ነህ? አለ ሰላም ነው። የአማራ ሰው ነህ? አዎ። ምን ሆነ ነው እድለ ቢሱ ብለህ እንደው ስምን የመጣ? በቃ እድል የለኝም ታውቃለህ። የት ነው የምትኖረው? ይሰማል? እድሉን ተሰጥቷል። እኔ ኢትዮጵያ። የት? አዲስ አበባ ነው? አዎ ይሰማኛል። ኢትዮጵያ ነኝ። ምን ሆኖ ነው? እድልህ እንደ ቁላ ተዘግዝቆ ነው? ሸገር እድልህ እንደ ቁላ ተዘግዝቆ ነው? እንደ ወሸላ እድለ ቢሱ አሁን አንተ ስም ብለህ ይዘው ትመጣለህ። በእውነት ስም ማን ነው? እድለ ቢሱ ይለኛል። ቻንስ ተዘቀዘቀ እንደ ወሸላ። እኔማ ገባሁለት። ይኸውልህ አሜሪካ ሞጣ ወሰደኝ ወደ አሜሪካ። አፈር ልብላለህ። እድለ ቢሱ እውነትህም እድለ ቢስ
ተኩሰ ግባራኪ ወተብላል ዘመነም አራት አስመራ ጠላውን ይጠጣላ ምንድነው ይባል አስመራ ጠላ ቦርዴ ነው ምንድነው ከቤታ ጀምሮ እኔ እኮ አቃቸው ቤታን እኮ ባካላካታል ይሄ እኮ ፀጉሯ እዚህ ጋር የደረሰ እግዚአብሔር ባካላካታ ጠንቋይ እኮ ነው የሚመስሉት ሞጣ እንትን የጎጃም የተሰበረ ሽንክላ ነው የምትመስለው ልጅቷ ገመሙ እንደዚህ ሆነ ይችላል በቃ አባቷም እሷም መልካቸዋለሁ አውቃቸዋለሁ ሁለቱ አሁን ግን አይተሻል ሼፕ ምናምን አሰርታ ይሆን ይሄው እዚህ ጋር ለነገሩ እዚህ ጋር ፊልተር ይያያል ፊልተሩ ነው እሱን አርጋ ነው ከዚያ ፊልተሩ እኔ አውቃቸዋለሁ ባታ እጃቸው ሳት ብሎ ሲወጣ እጂ ውሻ በጫው አይነካቸውም እያልኩሽ ውሻ በጫው አልኩሽ እኮ እንደውም የሷ ቦይፍሬንድ ውሻው እንዴት ሙሟ እንደላሰ በጣም ገርሞኛል እኔ ራሱ ላሰው ስትላ እንዴት ስትናገር ሰምቼ እንዴት የሷን ሙሙ ውሻ ራሱ ይጠጋል ብዬ እኔ አሰብኩኝ በእውነት ነው የምልሽ አስተግፊሩላህ አላህ ሙዲ አልብላግ ከናል እስላም ሰላም ነው አሁን ማለት ትንሽ ያስከፍታኛል ምንድነው የሚከፋኝ እንዴ እህታችን ገብታ ንግስቷ አለች የሰው ልጅ እኮ የግሉ የሆነ የራሱ ሆነ ንግስት ኖራታል እንዴት ሞራላችን ተነካለ ስደት ላይ ያለን ልጆች እኛ ምን ሰርተን ተቀይረን ንግስት መሆን አንችልም ለራሳችን ንግስት ነሽ አንቺ ንግስት ነኝ ማለት አይደለም ለምን ለራሳችን ስሜት አታስብልን ለኛ ማለት ነው አማራ ነሽ ጎንደሬ ነኝ ማለት ነው ጎንደሬማ አማራ አይደለም ጎጃሜ አማራ ነሽ ጎንደሬ ነኝ አማራ ነኝ እና ታዲያ ይሄን አመለካከት እኮ ስለዚህ ማለት ነው ንግስት ማለት እኔ ለራሴ ምሳሌ ለባሌ ንግስት ልሆን እችላለሁ ለምን እሱ ሀብት በቃ ሁለታችንም ሰርተን ተቀየርን ከሆነ ሰራተኛ ካለ ንግስቱኛ ሊያወላኝ ይችላል ሊያስተዳድረኝ ይችላል ለራሴ ንግስት ነኝ እሷም ለራሷ ንግስት ነች ገባ ውረጅች የተዋናም ልጅ መጀመሪያ አባትሽን ቢቆጨኝ ቀይሪ ፈሳ ይሄን እኮ አባቷ ቆጥ ላይ ነው የሚተኝ ችደረመና ዱቄታ አፏን አሹላ መጣች መቀስቀሷ ነው በሷ ቤት ጎንደሬ ነኝ እኔ እንዴት ለሚስቴ ለባሌ ንግስት ነኝ ማይም ለምን እኮ አረብ ሀገር እንደተሻች አታውቂ ባንቺ ሙጄል ያምቺ እግሯን ነበር መቁረጥ የታባቷ ይች የታባቷ ነች ጎንደሬዋ አንተ ሌባ ትላለች እቺ ሌባ ልጅ ወርትክል በብሎክ ነው የሚሸኝሽ አንቺ ድንቆሮ ማይ እስከዚህ ገረድ የገረድልሽ እንደዚህ ነው ምረቅጥሽ እንደው እቺ ገረድ ናት ምንም እንኳን አትሻሻል የታባቷ ይች ተሽታ አረብ ሀገር ሄዳ የራዩዋ ንግስት ነኝ የጎንደሯ የጎጃሟ ንግስት የምናባሽ ንግስት ነው ሙሽላቃ አስረግጬ ነው የምነግርሽ የአርሰናል ደጋፊ ሆነን ሰምቼ ሞጣ በጣም ነው ደስ ያለኝ ማለት የት ሀገር ሰው ነው እኔ አዲስ አበባ ልጅ ነኝ አይ አንተ ሰው እኮ አይደለም አንተ ማህይም ነህ ውረድ አርሴናል ይላል ይሄ እኮ የእናቱን እናት ስም አያውቅም የአባቱን አባት ስም አያውቅም አያቶቹ እንደኔ አይጠራም አውቃቸው ዝም ብሎ ሲባል ነው የሰሙ ግን የመሲ የሚባል የእግር ኳስ ነው ምናምን ተጫዋችን ሳከር ተጫዋች ይገርማል ከሚስቱ ውጭ የሚያረጋትን ባለ ትልቅ መቀመጫ ሴት የጡት ማስያዣዋንና የውስጥ ሱሪዋን ግልገል ሱሪዋን ከለር ይነግራል ካልሷን ምን አይነት ካልስ እንደምታረው የጫማ ቁጥሯን ይነግራል ይሄ የተረገመ ትውልድ ነው ይሄ ሰላም ይሄ ፎቶ የማን ነው ያንተ ፎቶ ነው ያንተ ነው አንተ ሞጣ ላሰረኛው ዘሜ ብሎ ገባ ይሄ ማህይም ደንቆሮ ይውላችሁ ወሎዬ ነህ አማህይም አፈር ብራንድ ቀፎ የንቀፎ ናት ይኸውልህ አማሻሻ በክት ትንሽ ይናገር ተመልከቱ ወሎን የሚወክለውን ሰው ይሁት እንግዲህ ስሙ ፎቶ እኮ ራሱ አያውቀውም የማን እንደሆነ አቤት አባ አሁን መሆኑ ምናምን አሁን አያውቅም ይሄ ማህይም ነው ገንፏ ጎንዲዮ ይላል አፈር ብለህ ይሄንን እንደ ጀርመኑ መሪ እነዚህን ጠርገን ነው እኛ ሰላም እናገኘው አንተ አሁን ይኸውልህ አንገትክን በቆራዴ እያስወገዱ መጣል አፈር ብለህ ይሄ ደንቆሮ ወሎዬ እንዲው ምን ኢትዮጵያ ናት ኖር በክት ነው እኛን ለማፋታት ሲሉ እህቷን መታ ትተኛለች እናትየውን መታ ይተኛሉ አንተ ጋር። አዎ እና አለመጥካቸውም ማማን
ኧረ አልነካውም። ፍቅር ሲዝም በጣም እውነተኛ ሰው ነህ። ለምጣቸዋል የሚባል ነገር አለ። ዶሮ እስከ እንቁላሉ ሰው እንደዛ ይላል። እኔ ሁለቱንም እኔ እኮ የሚስቴን ፓንት ሁሉ አጥብ ነበር እኮ ሰላም እንዲመጣ ብዬ። ኖ ግን ጓደኛ ያለ እዚህ ቤት መጥቶ ጠብጥቧቸዋል ነው ያለ። ሁለቱን እህትዮዋን ጠብጥቧል፣ አማቷን ጠብጥቧል። እንግዲህ ምን ላድርጋችሁ እየመጣችሁ እንዲያውም አማትህ ትልቅ መቀመጫ ነው ያላቸው። ዙረው ነው አሉ አውቆ የሚተኙ ወደሱ። ኧረ ማዘር ወደሱ ሲል እምቢ በቃ አይሆንም ይላሉ። ከዚያ አንድ ቀን ቀሚሳቸውን ከፍ አድርጎ ለጠለጣቸው። ከዚያ በኋላ ልጅቷ ያዘች ነው የሚባለው። ነፍሳችሁን አታውቁም ባለቿ ስትመጣ ከስራ ስታይ ማዘር መቀመጫቸው እያስመ በፍቅር አምላክ ስም አለኳቸው። ውሸት ነው። አይ እግዚአብሔርን አለ። እንደውም ስክር ብዬ ገብቼ ራሱ ትዝም አይለኝም። ስክርክለት ማን የደፈርካቸው? ራሴን እቆጣጠር ነበር። የፍቅረ ሲዝም ምን አደረገ መሰለህ? ሰክሮ ሲገባ ሞቅ ብሎት ለብ ብሎት ሴትዮዋ ተኝቷል። ሚስቱ አልመጣች። ምንድነሽ አንቺ ደግሞ ሲል ሁልጊዜ እያወቅን ተኝቼ የላሉት ሴትዮዋ አድጓል። ዞር አለና አሉ ቀሚሳቸውን ከፍ አድርጎ ሲለጠልጣቸው ሚስትየዋ ከች ሲያዩ ፍቅረ ሲዝም ትንፋጭ ቁርጥ እያለ ምን ሆናችሁ ነው እናንተ? እኔው እናትሽ ነገርኩ አልወርዳለች ጠጠዋት ብሎ እኔ በነገራችን ላይ የምሰክረው ሰክሬ የበዛ ጊዜ የምመጣው እሳቸው ጋር መተኛ አሰልችቶኝ ነው። ስለሚሰለችኝ ሰክሬ ነው የምመጣው። እሱ እኮ እንዲያደፋፍርሽ ነው እኔ ባንኛለሁ። አይደለም በጣም ስልችት አለኝ ከእሳቸው ጋር መተኛ ስልችት ምር አለ። እናት እህትዮዋንም ለምጣታል ይባላል፣ አማትክንም ለምጣታል ይባላል። እምቢ ስትል ምን ታረጋታለታል? እንዲህ አማት እምቢ ብሎ ካልጋ ላይ አልወርድም ይላል። አልወርድም ለማፋታት ስለሚፈልጉ ነው። ሴትዮዋ ማፋታት አይደለም፣ ሴትዮዋ ለመጠብጠብ ፈልጋ ነው። ደግሞ ወጣት ነበሩ አሉ። ወጣት ናቸው። እሱማ ወጣት ናቸው አሉ። ደግሞ መቀመጫቸው ያምራል አለኝ አንዱ ያንተ የቅርብ ጓደኛ ሲነግረኝ፣ መቀመጫቸው ልዩ ነው። እኔ እንደዛ አይነት ነገር ከፊታቸው ወደ ታች ወርጃ አይቻቸው አላውቅም። መሰረታዊ ፍላጎት ነው። መሰረታዊ ፍላጎት ወሸራውን እኮ በቆሎውን ሸልቀቅ አድርጎ ነው የለመጠላቸው። አስረግጬ ነው የምነግርህ። መሰረታዊ ፍላጎት ነው።